ሰላም ቤተሰቦቼ፣ ዛሬ የማጋራችሁ ታሪክ የቢዝነስና የፋይናንስ ዓለም ብቻ ሳይሆን የሰው ልጅን ስለ ልቦና የሚፈታተን ነው። ምናልባት የትሬኒንግ ዓለምን ትርፍ ብቻ አስባችሁ ትገቡ ይሆናል። እኔም እንደዛው ነበርኩ። በአንድ ቀን ውስጥ $1000 ማለትም ከ56,000 ብር በላይ ማግኘት ችዬ ነበረ። ልቤ በደስታ ሊፈነዳ ደርሶ ነበር። ነገር ግን ያን ያህል ቀላል አልነበረም። የትሬዲንግ ጉዞዬ ፍጹም ተቃራኒ ወደ ሌላ ታሪክ ተቀይሯል። $2,300 ወይንም ወደ 128,000 ብር የሚጠጋ የገንዘብ ኪሳራ። ይህ ገንዘብ ከእጄ የወጣው በአንድ ነገር ምክንያት ነው። እሱም ትክክለኛውን የንግድ ስነልቦና ወይንም ትሬዲንግ ሳይኮሎጂ ቀድሜ ባለማወቄ ነው። ዛሬ የእኔን $2,300 እና የአንድ ወዳጄን $30,000 ኪሳራ፣ ያንን ገንዘብ እንድናጣ ያደረገንን ስህተት ቀድሜ እንድታውቁ የዚህን የኪሳራችንን ምንጭና ትልቁን የህይወት ትምህርት እነግራችኋለሁ። የገንዘቡ ብዛት ስትሰሙ መገረማችሁ አይቀርም። ግን ትሬዲንግ የገንዘብ ህይወታችሁን መቀየር ብቻ ሳይሆን በአግባቡ ካልያዛችሁት ህይወታችሁን፣ ቤተሰባችሁን፣ ጤናችሁን እንዲወስድ መብት ትሰጡታላችሁ። ያ እንዳይፈጠር እኔ የራሴንና የወዳጄን የትሬዲንግ ህይወት ለትምህርት አምጥቼላችኋለሁ። አብረን እንጓዝ። ቤተሰቦቼ፣ እስከ ዛሬ የተለያዩ የትሬዲንግ መጽሐፍት ሳቀርብላችሁ ቆይቻለሁ። ነገር ግን በዩቲዩብ አልጎሪዝም ምክንያት ከዚህ ቻናል ላይ ማጥፋት ተገድጃለሁ። ነገር ግን ለእናንተ ተደራሽ እንዲሆን የቴሌግራም ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። አሁን ወደ ዋናው ጉዳያችን እንግባ። የግብይት ስነልቦና ወይንም ትሬዲንግ ሳይኮሎጂ ማለት በገበያው ውስጥ ውሳኔ ስትወስኑ ስሜቶቻችሁን የመቆጣጠር ችሎታ ማለት ነው። የእኔ ስህተቶች በሶስት ዋና ዋና የስነልቦና ክፍሎች ላይ ያጠነጥናሉ። የመጀመሪያው ስግብግብነት ወይንም ተጨማሪ ትርፍ ማለት ማብዛት ነው። ይህ ትርፋችሁን ብቻ ሳይሆን ያስገባችሁትንም ገንዘብ የሚሰርቅ መርዛማ ገዳይ አመለካከት ነው። ዘ ፕሮፊት ኪለር። ቀኔ እንዴት እንዳለፈ ልንገራችሁ። ያ ቀን አስደናቂ ነበረ። ገበያው ለእኔ ፈገግ ብሎልኝ ነበረ። በመጨረሻ ትሬዱን ስዘጋው $1,000 የሚል ሰማያዊ ቁጥር በስልኬ ላይ ያበራ። ያ ገንዘብ ከዕቅዴ በላይ ነበረ። የስኬት ጣዕሙ እጅግ ጣፋጭ ነበር። እዚህ ጋር ታሪኩ መበላሸት ጀመረ። ትሬዱን ዘግቼ ከገበያ መውጣትና ቀኑን በድል ማጠናቀቅ ነበረብኝ። ከዛ ይልቅ ልቤ በደስታና በስልጣን ስሜት ተሞላ። አሁንማ ማርኬቱ እጄ ገብቷል። ገበያው ዛሬ ለኔ ተገዝቶልኛል። $1,000 ካገኘው 2,000 ለማድረግ የቀረኝ ምንድን ነው አልኩ። ይህንን እድል አልጠቀምበትም ማለት ሞኝነት ነው አልኩኝ። ይህ አስተሳሰብ የሎጂክ ድምፅ ሳይሆን የስግብግብነት ጸጥ ያለ ሹክሹክታ ነበረ። ያገኘሁትን ትርፍ ለማቆየት መፈለግ ሲገባኝ ትንሽ ተጨማሪ በሚል አደገኛ ስሜት ተገፋፋው። ምክንያታዊነት ሙሉ በሙሉ አጣው። ገበያው አስቀድሞ የሰጠኝን ትርፍ ችላ በማለት ከመጠን ያለፈ አደጋ ወሰድኩ። የሎት ሳይዙን ጨመርኩኝ፣ የስቶፕ ሎስ ቦታውን አረዘምኩ፣ የመግቢያ መርሆችን በሙሉ ጣስኩኝ። በዚያች ቅጽበት የወሰንኩት እርምጃ የንግድ ስልት አልነበረም፣ የንጹህ ስሜታዊነት ምኞት ነበረ። ትሬዱን እንደገና ስገባ የገበያው እንቅስቃሴ ተቀየረ። በአጭር ጊዜ ውስጥ ያንን ታላቅ $1,000 ብቻ ሳይሆን ከመጀመሪያውን ካፒታሌ ጭምር አጣሁኝ። ትልቁ ኪሳራ የመጣው ትርፍ ካገኘው በኋላ ባልጠበቅኩት የስግብግብነት ጥቃት ነው። ውድ ቤተሰቦቼ፣ ይህ ልምድ ጥልቅ ትምህርት ሰጥቶኛል። የእውነተኛ ስኬት ሚስጥር የሚገኘው ትርፍ በማግኘት ሳይሆን ትርፍን በመጠበቅ ላይ ነው። እኔ ያጣሁት $1,000 ነው። በዛም አነሰ ስራው አንድ አይነት ነው። ለገበያው ከእናንተ $10ም $1,000 መውሰድ አንድ አይነት ነው። ይኸውልህ፣ ትንሽ ተጨማሪ ማለት የሰይጣን ድምፅ ነው። አትስማው። የዕቅዱ አካል ያልሆነ ማንኛውም ትርፍ ለስግብግብነት የሚሰጥ ምጽዋት ነው። ስሜት ቀጥል ሲል አይምሮ ተው የሚል ዲሲፕሊን ይኑረው። ገበያው ሁሌም አለ። ገበያው ነገም አለ፣ ከነገ ወዲያም አለ። ዛሬ ትርፍን መጠበቅ ማለት ለነገው የንግድ ዕድል ካፒታልንና የስነ ልቦናን ጥንካሬ መቆጠብ ማለት ነው። እኔ ግን በየቀኑ ትሬድ ካላደረግኩኝ የሚያመልጠኝ ነገር ያለ ይመስለኝ ነበረ። ሁለተኛው ደግሞ ፍርሃት ነበረ። ከኪሳራ በኋላ ደግሞ ተቃራኒው ስሜት መጣ። ትርፍ ለማግኘት የነበረኝ ፍላጎት ወደ ፍርሃት ተለወጠ። ገበያው ትክክለኛ የንግድ ዕድል ሲሰጠኝ እንኳን ለመግባት ፈራው። ከዚያ በኋላ ደግሞ በንግድ የጠፋብኝን ገንዘብ በአንድ ትሬድ ለመመለስ ብዬ ስሜታዊ በሆነ ሁኔታ ምክንያታዊ ያልሆነ ትሬድ ወስጄ ኪሳሬን አባባስኩት። ቀጥሎ የሚመጣው ቀን በንጋት ፋንታ በጥርጣሬ ደመና ተሸፍኖ ይታየኝ ጀመረ። አይምሮዬ በትግል ሜዳ ላይ እንዳለ ተዋጊ በጥይት ቆስሎ ወደ ኋላ እንደሚያፈገፍግ ሆነ። ገበያው በቴክኒካል አናሊሲስ እና ባወጣሁት ሕግ መሰረት
መግባት የሚገባኝን ግልጽና ትክክለኛ የንግድ ዕድል በተደጋጋሚ ያቀረበ። ነገር ግን እጆቼ ቁልፎቹን ለመጫን አልታዘዙም። አሁን መግባት ትርፍ እንደሚያስገኝ አውቃለሁ። ስሌቱ ትክክል ነው። ግን ያው ኪሳራ። እንደገና ያንን ህመም መጋፈጥ አልፈልግም አልኩኝ። የቀደመው ኪሳራ ትኩስ ቁስል ነበረ። የመሸነፍ ፍርሃቱ ደግሞ የአእምሮ ሰንሰለት ሆኖ እግሬን አስሮ ያዘው። በዚህ ምክንያት በርካታ ትርፋማ የሆኑ ትሬዶች አምልጦኛል። ከዚያ በኋላ ግን ፍርሃቱ በሌላ አደገኛ ስሜት ተተካ። ድንገተኛ ምላሽ። ለረጅም ጊዜ ትሬድ ባለማድረጌና ገንዘብ በማጣት የተፈጠረው የስሜት መረበሽ ምክንያታዊነቴን ሙሉ በሙሉ አጠፋው። አይኖቼ የጠፋውን ገንዘብ ብቻ ይመለከቱ ጀመረ። ያንን ያጣሁትን ገንዘብ አንድ ጊዜ ብቻ ትልቅ ትሬድ ብገባ መመለስ እችላለሁ እላለሁ። በዚህ የስሜት ግፊት ገበያው ምንም አይነት ስትራቴጂ ወይንም ኢንዲኬተር ባልሰጠበት ጊዜ ከፍተኛ አደጋ ያለበትንና ስሌት የጎደለውን ትሬድ ወሰድኩ። ውጤቱ አስከፊ ነበረ። በስሜታዊነት የተወሰነው እርምጃ መጀመሪያ የደረሰብኝን ቁስል አባባሰው። የቀደመው ኪሳራ በአንጻራዊነት ትንሽ ነበረ። አሁን ግን ምክንያታዊ ባልሆነ እርምጃ ምክንያት ኪሳራው ወደ ጥልቅ ገደል ሰደደኝ። የነገሩ አሳዛኝ ክፍል የንግድ ስልቱ ሳይሆን የራሴ ስሜታዊ አለመረጋጋት መክሰስ ነበረብኝ። ወዳጄ፣ ይህ በንግድ ዓለም ውስጥ የስሜት መዋዠቅ ምን ያህል አደገኛ እንደሆነ የሚያሳይ ጥልቅ ትምህርት ሰጪ ገጠመኝ ነው። $2300 የማጣቴ ዋናው ምክንያት ይህ ነበረ። ገንዘብ ስታጡ አይምሯችሁ ይጎዳል። በቀል መውሰድ ይፈልጋል። ትሬዱ ከእቅዴ ውጪ ሲሄድ ስህተቱን አምኜ ለመቀበል ፈቃደኛ አልነበርኩም። $100 ሲጠፋ ይመለሳል ብዬ 200 ጨመርኩ። 500 ሲጠፋ ገበያውን ማሸነፍ አለብኝ ብዬ ስሜቴን ተከትዬ ትልልቅ መጠን ያላቸው ትሬዶችን ከፈትኩ። ይህ በገበያው ላይ በቀል የመውሰድ ስሜት ነው እና ይህ ስሜት ሁሌም ነጋዴውን ያሸንፋል። ትልቅ ኪሳራ ሲገጥም ከገበያው ሙሉ በሙሉ መውጣትና ስሜቱን ማረጋጋት ብቸኛው ስልታዊ ውሳኔ ነው። ሶስተኛው በጣም የተቸገርኩበት ነገር የዲሲፕሊን እጦት ነበረ። ትሬድ ማድረግ ያለብኝ መቼ እንደሆነ፣ መውጣት ያለብኝ የትና ስንት መሆን እንዳለበት ግልጽ ሕግ አውጥቼ ነበረ። ነገር ግን ገንዘብ ሲገባ ወይንም ሲወጣ ያንን እቅድ ጣስኩት። ያንን $2300 ያጣሁት ስቶፕ ሉዝ የሚባለውን የኪሳራ ገደብ ባለመጠቀም ነው። ትሬዱ ወደ ኪሳራ ሲሄድ የሚመለስ መስሎኝ ኪሳራውን ለቀቅኩት። ስኬት የሚመጣው በጥሩ ግምቶች ሳይሆን በጥብቅ ሕጎችና በዲሲፕሊን ነው። ትሬዲንግ ሳይንስ ነው እንጂ የእድል ጨዋታ አይደለም። በዚሁ የወዳጄን የትሬዲንግ ህይወት ላካፍላችሁ። ኤልያስን ለረጅም ጊዜ አውቀዋለሁ። ቶሞካ ቁጭ ብለን ያለፈበትን መንገድ ይነግረኝ ጀመረ። ኤልያስ በ2 ወር ውስጥ ካፒታሉን በ40% ያሳደገ፣ የፋይናንስ ገበያዎችን ህግ የተረዳ መስሎት የነበረ ወጣት ነው። ቻርት በፊቱ ተዘርግተው ሳለ እሱ ግን ከአይምሮ ጋር በመነገድ ላይ ነበረ። በአንድ ወቅት ትሬድ እያደረገ $10,000 ትርፍ ሲመለከት ንጉስ እንደሆነ ተሰማው። ግን ከዚያ በኋላ አንድ ቀን መጣ። አንድ ትሬድ፣ አንድ ስህተት እና በሰዓታት ውስጥ $30,000 ሙሉ በሙሉ ጠፋ። ይህ የአንድ ነጋዴ የኪሳራ ታሪክ ብቻ አይደለም። ይህ ለእናንተ የሙያ ስንቅ የሚሆን ትምህርት ነው። ወጣ ብላችሁ የብዙ ትሬደር ህይወቶችን ብትፈትሹ ከዚህ የባሰ መስማታችሁን እርግጠኛ ነኝ። ኤልያስ ግን ምን ስህተት ሰራ? ኤልያስ ትሬድ ሲጀምር ጥሩ ስትራቴጂ ነበረው። ጠንካራ ፕራይስ ሌቭል እና የገበያ አዝማማዎችን ትሬንድ ይከተል ነበረ። ነገር ግን ስኬት ሲያገኝ ቴክኒኩን በሁለት አደገኛ ነገሮች አበላሸው። መጀመሪያ ላይ $100 ብቻ ሪስክ ያደርግ ነበረ። ነገር ግን ትርፍ ሲያገኝ የማሸነፍ ስሜት ስለተሰማው በአንድ ትሬድ ውስጥ እስከ $5,000 ሪስክ ማድረግ ጀመረ። ይህ ደግሞ የ1% ሩል የሚባለውን ወርቃማ የአደጋ አያያዝ ህግን ሙሉ በሙሉ የሚጥስ ነው። ፕሮፌሽናል ነጋዴዎች በአንድ ትሬድ ውስጥ ከጠቅላላ ካፒታላቸው ከ1% እስከ 2% በላይ ሪስክ በላይ አይጥሉም። ኤልያስ ግን እስከ 10% አደጋ ላይ በመጣል ለጥፋት ራሱን አጋለጠ። ትሬዱን ሲጀምር ስቶፕ ሉዝ አዘጋጅቶ ነበረ። ነገር ግን ገበያው ከሱ በተቃራኒ መሄድ ሲጀምር ትንሽ እጠብቃለሁ፣ ገበያው ይስተካከላል በሚል ተስፋ ስቶፕ ሉዙን ሰረዘው። የቴክኒኩን ህግ የጣሰበት ቅጽበት ይህ ነው። $30,000 እንዲጠፋ ያደረገው የስነ ልቦና ጦርነት ይህ ነው። ኤልያስ በመጀመሪያው ትሬዱ $5,000 ከጠፋ በኋላ ስሜታዊ ምላሽ ሰጠ። ይህንን የበቀል ግብይት ወይንም ሪቬንጅ ትሬዲንግ ብለን እንጠራዋለን። ገንዘቡን መልሶ ለማግኘት ባለው ከባድ ፍላጎት ተነሳስቶ ትክክለኛ የገበያ ምልክቶችን ሳይጠብቅ በዘፈቀደ ትሬዶችን መክፈት ጀመረ። አይምሮ ኪሳራውን ለመቀበል ፈቃደኛ አልነበረም። ትርፍ ባገኘባቸው ቀናት የነበረው የድል ስሜት ወደ ትዕቢትና ግትርነት ተቀየረ። ኤልያስ ገበያው የእሱን ትርፍ ማጣት እንደ ግል ጥቃት ወሰደው። ኪሳራው የእሱ ብቃት ማጣት ሳይሆን የገበያው ስህተት እንደሆነ አመነ። ይህ ስሜት ትሬድ ሲያደርጉ ግልጽ አስተሳሰብን ይዘጋል። የመጨረሻው ውድቀት የመጣው ከቁጥጥር ውጭ የሆኑ ትሬዶችን ሲከፍትና
ካፒታሉ በድንገት ሲሟጠጥ ነው። ይህ ጊዜ ልቡ የሚርገበገብበት፣ እጁ የሚቀዘቅዝበትና ምንም አይነት ምክንያታዊ ውሳኔ የማያደርግበት ጊዜ ነበረ። ኤልያስ በዛ ቅጽበት ነጋዴ ሳይሆን ቁማርተኛ ሆነ። ውድ ተመልካቾቻችን፣ ኤልያስ ዛሬም ይነግዳል፣ ግን ከ30,000 ኪሳራ በኋላ እንደገና ተወልዷል። ያንን ገንዘብ አጥቶት ሊሆን ይችላል፣ ግን ከሱ በዋጋ የማይተመን ትምህርት አግኝቷል። ያጣው ገንዘብ ለስነ ልቦና ትምህርት የከፈለው ክፍያ ነው። ከኤልያስ 3 ትልልቅ ትምህርቶችን ለእናንተ። ስሜታዊ አትሆኑ። ትርፍ ሲመጣ አትደሰቱ። ኪሳራም ሲመጣ አትበሳጩ። ገበያውን እንደ ሂሳብ ስሌት ብቻ ተመልከቱት። ሁሌም የ1%ን ሕግ ተግብሩ። በምንም አይነት ሁኔታ በአንድ ትሬድ ውስጥ ከጠቅላላ ካፒታላችሁ 2% በላይ አደጋ ላይ አትጣሉ። ይህ ብቻ ነው በገበያ ውስጥ እንድትቀጥሉ የሚያደርጋችሁ። ትሬድ የምትጀምሩት በእቅድ ነው፣ የምትጨርሱትም በእቅድ ነው። ስቶፕ ሉዝን እንደ ሁለተኛ አምላክ አድርጋችሁ ያዙት። የግብይት ዓለም ፈተና ነው። ከኤልያስ ውድቀትና ከእኔ ተማሩ እና የእኛን ስህተት አትድገሙ። ትሬዲንግ የረጅም ጊዜ ጉዞ እንጂ የፈጣን ሀብት መድረሻ አይደለም። ጓደኞቼ፣ የግብይት ጉዞዬ ትልቁ ትምህርት የገበያውን ትንታኔ ወይንም ቴክኒካል አናሊሲስ 20% ብቻ እንደሆነ፣ ቀሪው 80% የሚሆነው የንግድ ስለንቦና ወይንም ሳይኮሎጂ እንደሆነ ነው። እኔ ያጣሁት $2,300 አይደለም፣ ለትልቅ ስህተት የከፈልኩት ትምህርት ነው። ይህንን ትምህርት ለቤተሰቦቼ በነፃ እየሰጠው ነው። ስለዚህ እናንተ የ1% ማይንድ ሴት ቤተሰቦች የግብይትን ዓለም ከመቀላቀላችሁ በፊት ይህንን አስታውሱ። ከገበያው ጋር አትዋጉ፣ ከስሜታችሁ ጋር ተዋጉ። መልካምና ዲሲፕሊን የተሞላበት ግብይት ይሆንሎት። አሁን የእናንተ ተራ ነው። ስለ ትሬዲንግ ግብይት ያላችሁን ልምድ፣ ኪሳራ ወይንም ትርፍ ካለ በኮሜንት ስራ አካፍሉን። በቀጣይ ደግሞ እንዴት ከጭንቀት እንደምንወጣና ደስተኛ የሆነ ህይወት መመስረት እንደምንችል የሚያስተምረንን ዘ ሰብትል አርት ኦፍ ኖት ጊቪንግ ኤ ፋክ የሚለውን መጽሐፍ የማቀርብላችሁ ይሆናል። ይህ ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎች አጋሩት እና የ1% ማይንድ ሴት ቤተሰብ አካል ለመሆን ሰብስክራይብ ማድረጉን እንዳትረሱ። በሌላ የቢዝነስና የፐርሰናል ዴቨሎፕመንት ትምህርት እስክንገናኝ ቸር ይሁኑ።